በወጣትነታቸው ከራሳቸው አልፈው ለበርካቶች አለው ሲል የኖሩት እናት ሶፊያ መሐመድ ዛሬ በእድሜ ማምሻቸው እጅ የሰጡ ይመስላል። ፈጣሪ ልጅ ባይሰጣቸውም እናትና አባቷን በሞት ያጣችውን የዘመድ ልጅ በደሳሳ ጎጇቸው እያሳደጉ ሲገኝ እየበሉ ሲጠፋም ጾማቸውን እያደሩ የህይወት ውጣ ወረድን እንዲጋፈጡ ግድ ብሏቸዋል። ኩርት ይቸረችር ነበር፣ ከሰል ይቸረችር ነበር። ያልሰራው ያልደከምኩ ያለፋውት የለም። አሁን እድሜ ስንት መስላል እንደውስ ገምቴ 78 ይዣለሁ ከአላህ ጋር የልፋቴ መጨረሻ ምን ሆነ? አሁን መግባ እስከ ማጣት ደረጃ ከላይ ቆርቆሮ እንደምታየው ነው፣ ከታች ዝናብ ነው። ኖሮ እየከበደኝ ሄደ። እቺ ልጅ ደግሞ እንትማራለች፣ ሳትበላ ትችላለች። እናት ሶፊያ የህይወት ውጣ ውረዱ ሲከፋባቸውም የቲም ልጅ ማሳደጉ ተጨምሮ የሚበሉት እስከ ማጣት ደርሰው በረሃብ ምክንያት መንገድ ወድቀው እንደነበርም ያስታውሳሉ። ሳልበላ ዋልኩ፣ ሳልበላ አደርኩ። ስቴዲየም ሂጄ ወድቄ መንገደኛና ፖሊስ የአምስተኛ ፖሊስ ናቸው ይዞኝ የመጡ። ምን ሆነሽ ነው ብለን አዙሯት ወርቃው ነው ላሉ ውስጤን እኔ ነኝ የማውቀው። ዛሬ ለእናት ሶፊያ አዲስ ቀን ነው። ከጤና ማጣታቸው ውጭ ረሃብ አሳሳቢ ጉዳያቸው አይደለም። በአዲስ አበባ ከተማ በተከፈተው የተስፋ ብርሃን የምገባ ማዕከል ተጠቃሚ ሆኗል። በዚህም ከራሳቸው አልፎ ለሚያሳድጓት ልጃቸውም ተርፈዋል። እኔን ሳይሆን ያችን ዱዳ ልጅ እንዴት አረጋታለሁ እላለሁ። እኔ ውሃም ጠጥቼ ብዙ ያየው ስለሆነ ይችላል። እቺ ዱዳ ልጅ እንዴት አረጋታለሁ ብዬ አስባለሁ። አልሐምዱሊላህ አዳንያ መጣችልን። ይኸው እንደ ልባችን ቁርስ እንበላለን፣ ምሳ እንበላለን። ሰራተኞቹ ይሁኑ በጣም ጥሩ ልጆች ናቸው። ጤና ባለና በወጣትነት ዘመን የሰው እጅ ሳያዩ እየሰሩ ህይወታቸውን ሲመኑ የነበሩና እድሜ ሲገፋም ደከም ላሉ፣ በሌላ በኩል እጅ አጠር ያላቸውን ዜጎች ለመድረስ የተቋቋመው የተስፋ ብርሃን የምገባ ማዕከል ዛሬ ላይ ለእናት ሶፊያ ብቻ ሳይሆን ለበርካቶች የመኖር ተስፋን ሰጥቷል። ቤትም የቀበሌ ቤት ነው። በቀበሌ ቤት እኖራለሁ። እንትንም ሲል ሲፈርስብኝም ክፍለ ከተማው ይሰራልኛል። መጥቶ ዳቦ ደፍቶ በግ ገዝቶ ዱቄት አድርጎ ነው መርቆልኝ የሄደው። ሳልበላ አልውልም፣ ሳልበላ አላድርም። ቁርሴን በደንብ በልቼ፣ ምሳዬን በደንብ በልቼ፣ እራቴን በደንብ በልቼ ነው የምኖረው። ኳስ ሲጫወት ቦሌ አየር መንገድ ሜዳ ላይ እግሬ ኤሌፋንታይሲስ ይሉታል የዝሆኒ ትንኝ ወጋኝ። ከዛ በኋላ እግሬ የእግር ቅርጽ አልነበረውም እና እግሬ ቀኝ እግሬ እንዲህ ነበረ፣ የእግር ቅርጽ አልነበረው እና ኤሌፋንታ በቃ ኤሊ ተሸክሜ የሚሄድ ነበረ የሚመስለው እና በዛ ብዙ መከራ አይቻለሁ። እኔ በህመም ብዙ አላለቀስኩም። እግሬ ብዙ አሞኛ አውቃለሁ፣ ግን በእግሬ ህመም አልቅሼ አላውቅም። በራብ ግን አልቅሻለሁ፣ ብዙ ጊዜ አልቅሻለሁ። ሰውን መለመን አንዳንድ ጊዜ ለምነት የምታጣበት ጊዜ አለ እና 2 ቀን ምግብ ሳልበላ ቆየውና አንድ ቀን መሄድ አቅቶኝ በጣም አልቅሻለሁ። ለምን እኖራለሁ? ምን በዚህ በመኖሬ እግዚአብሔር አንተ ምን ታደርግ? አማኝ ሆኜ ነው ምን ትጠቀማለህ? በእኔ መኖር አንተ የምትጠቀመው ምንድን ነው ብዬ በእግዚአብሔር ፊት አልቅሻለሁ። ጌታ ግን አሁን ከዚህ ገላግሎኝ ነው ያለው። ይህንን ማዕድ እግዚአብሔር አዘጋጀልን። ይህን ካዘጋጀልኝ በኋላ እረፍት ነው፣ ሰላማዊ ኑሮ ነው የምኖረው። እርቦኝ አያውቅም። የምገባ ማዕከላት መከፈቱ እጅ ላጠራቸውና አቅማቸው ደከም ላሉ ዜጎች ምግብ እንዲያገኙ ብቻ ሳይሆን መስራት ለሚችሉ ደግሞ የስራ እድልንም የፈጠረ ነው። ለዚህም በልደታ ክፍለ ከተማ ቁጥር 7 የአሙዲ የተስፋ ብርሃን የምገባ ማዕከል ሰራተኛና የ4 ልጆች እናት የሆኑት ወይዘሮ የዝና ጌታቸው ምስክር ናቸው። አንደኛ እኛ ስራ አጣዎች ቤት ተቀምጠን የነበርን ሰዎች ስራ አግኝተናል። እንደገና ደግሞ በቀን አንዴ መብላት የሚያቀታቸው ሰዎች ናቸው እዚህ ጋር የሚመገቡት። ያም እነሱም ተጠቃሚ ነን እና የክብርት ከንቲባን እናመሰግናታለን። ይህ ነገር በመከፈቱ በጣም ተመጋቢውም ሳመሰግን ቀርቶ ያመሰግናል። የአዲስ አበባ ከተማ አስተዳደር ከቅን ባለሀብቶች ጋር በመተባበር በከፈታቸው የምገባ ማዕከላት የሰው ፊት ከማየት አውጥቶ ገበናችንን ሸፍኖ ከረሃብ እንድንገላገል ስላደረገን እናመሰግናለንም ብለዋል። ኧረ በሄዱበት ይሁኑ። እውነት እየተባብሮ ይሄንን ያቀደልንና ይሄንን ያስቀመጠልን ሰዎች ብስሚላ እጃችሁ እግራችሁ ዱንያ ይሁን። በሁለቱም ሀገር ይመቻችሁ። ይሄ ነው ምን ጊዜ እምላለሁ። በልቼ ጠግቤ በሄዳችሁበት እንደው
እንደ ወኪል ያውጣላቸው አላህ ይላል። የሰው እጅ እንዳታይ ህመምተኛ ከሆንክ መስራት ካልቻልክ ትቸገራለህ እና የሰው እጅ ላይ ለራሴ ጸልያለሁ። ስጸልይ ለነሱም ጸልያለሁ። ምክንያቱም ይሄ ለኔ በጣም ትልቅ ውለታ ነው፣ ዋጋ ነው። ከንቲባ በጣም እወዳታለሁ። አመራሯን እወዳታለሁ። ከደሃ ጋር ትጓዛለች። ከደሃ ጋር እየተጓዘች ነው። ብዙ ሰው የእኔ ኬክ ስንቆርጥ ከሷ ጋራ ስንት ሰው ያለቀሰላት አለ። ጥሩ በመሆኗ ነው። መጥፎ ብትሆን የሚያለቅስላት የለም።